ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። ይህ ምስጢር ታላቅ ነው። እኔ ግን ይህን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ። ሆኖም ከእናንተ ደግሞ እያንዳንዱ የገዛ ሚስቱን እንዲህ እንደ ራሱ አድርጎ ይውደዳት፣ ሚስትም ባሏን ትፍራ። ኤፌሶን ምዕራፍ 5 ከቁጥር 31 እስከ 33። እግዚአብሔር ያከበረውን ሰው ያክብረው ያክብረው። እግዚአብሔር ያጣመረውን ሰው አይለየው አይለየው። እግዚአብሔር ያከበረውን ሰው ያክብረው ያክብረው። እግዚአብሔር ያጣመረውን ሰው አይለየው አይለየው። ጋብቻ ክቡር ነው፣ መልካም ነው። ጋብቻ ክቡር ነው፣ መልካም ነው። ጋብቻ ቤታችን በፍቅር ይምላ ይጠብቃችሁ፣ በትንሽ ትልቁ ጠላት አይለያችሁ። በትዕግስት የዛሬዋን ቀን አይታችኋል። እግዚአብሔር ቤታችሁን ይስራ ያጸናችኋል። ጋብቻ መልካም ነው፣ ክቡር ነው። ጋብቻ መልካም ነው፣ መልካም ነው። ጋብቻ እዩት የቤቱን ድምቀት፣ እግዚአብሔር የዋለበት። ለረዳት ረዳት ፈጠረ፣ ፍቅርን አፈሰሰበት። ሸለቆን ተራራ ሁሉን ሜዳ ያደርጋል። እግዚአብሔር ያበጀው ትዳር በአንድ ይጸናል። እግዚአብሔር ያከበረውን ሰው ያክብረው ያክብረው። እግዚአብሔር ያጣመረውን ሰው አይለየው አይለየው። እኔ አመሰግንሃለሁ